ያልተማሩ እንደገና ምንም የማያውቁ ማሰብ ህሊናቸውን እንኳን መጠቀም የማይችሉ ማህበረሰቦች ላይ ሲዝናና እንደፈለገ ሲኖር የነበረ ሰው ነው። ይሄንን መረዳት እንዴት ሰው ይከብደዋል? በቃ አላህ ማን ነው መሐመድ ከፈጣሪ የተላከ ስለሆነ እናክብረው፣ በፍጹም በቃ በጭፍንነት እንከተለው እንዴት ይባላል? ህሊና እኮ አላችሁ እንዴ? በመሐመድ ጭንቅላት ነው እንዴ እናንተ ስንት ሺህ ዘመን የምትኖሩት ሙስሊም ወገኖቻችን? እስካሁን ድረስ በመሐመድ ጭንቅላት እየኖራችሁ ነው? የእናንተ ጭንቅላትስ ታዲያ ለምን ተፈጠረ? በመሐመድ ጭንቅላት ለመኖር ከሆነ ለምን ተፈጠረ? መሐመድ ካካ ሲል ወደዚህ ዞሮ እንዲዞር ብሎ እንዲህ ብሎ ነው ካካ ያለው፣ ስለዚህ እንደሱ ካካ እንላለን ይባላል። ይሄ ራስን እንደ እንስሳ ማዋረድ አይደለም? ጭንቅላት አልሰጣችሁም እግዚአብሔር ፈጣሪ? በጣም በጣም በቃ የሚያሳዝን ነገር ቢኖር አንድ ሰው ልክ እንደ ፈጣሪ የፈጣሪም መሐመድ ይላል፣ ሁሉ እሱን ሲል ነው የሚኖረው። ሰውም ደግሞ መሐመድ እያለ ሁሉ ነገር ስለ እርሱ እያደረገ ይኑር የሚል አስተሳሰብ ከየት ነው እንዴት ነው የሚሰራው? ህሊና ላለው ሰውና መረዳት አለባችሁ፣ መንቃት አለባችሁ። ሰላም አንድ ሲጀመር የተፈጠርነው ቆይ ተረጋጋ። የተፈጠርነው ጭንቅላትና ህሊና ይዘን ነው። ጭንቅላትና ህሊና ይዞ የሚኖር ሰው እንዴት ነው አንድ ሰው እንዴት ካካ እንደሚል እንኳን የሚያስተምረው? ተፈጥሮ ራሱ አይደል እንዴ የሰራን ያስተማረን? እግዚአብሔር ሲሰራን ተፈጥሮ ራሱ የና ያስተምርም? እንደዚህ አድርጉ፣ በዚህ ጥረጉ፣ በዚህ ውጡ አሁን ይባላል? ይሄ ሃይማኖት ነው? ከ9 ሴቶች ጋር በአንድ ሌሊት ይሄ የዞሩ መዘየር ይሄ አሁን ጽድቅ ነው? እንደው እንደ እንትን የሚነሳ ነው? እሺ መሐመድ፣ እሺ አሁን ላውራ። አሁን የተናገረው ውስጥ ውሸት ነው የምትለው አለ ወይ? አሁን አንተ ለምሳሌ